ውድ የማረፊያ ቤተሰቦች ለፍቅር ብለው ብዙ ዋጋ የከፈሉ ወይም ለአጋራቸው ታምነው የኖሩ ሰዎችን ታሪክ እናውቅ ይሆናል። በዛሬው ፍቅር ማረፊያችን የምነግራችሁ ግን ለፍቅሩ የታመነ ሰው ታሪክ አይደለም፣ ለፍቅሩ ታማኝ የሆነ አእዋፍ ታሪክ እንጂ። ማሳቹሴትስ በሚገኝ ኒው ኢንግላንድ የዱር አራዊት ማዕከል ጉዳት የሚደርስባቸው በርካታ የዱር እንስሳት እዛው ማዕከል ውስጥ በሚገኝ ክሊኒክ ይታከማሉ። ይሄኛው ታካሚ ግን ከሌሎቹ ይለያል። ሐኪሞች አርኖልድ የሚል ስም ሰጥተውታል። ስሙን ስትሰሙ ሰው ሊመስላችሁ ይችላል። ሆኖም አርኖልድ ወንድ ዝይ ነው። ዝይ በፈረንጅ አፍ ጉስ የሚባል ሲሆን የወፍ ዝርያ ነው። ዝዮች ውሃ ያለበት አካባቢ መኖር ይወዳሉ። በሀገራችን ባሉ ሐይቆችም በብዛት ይገኛሉ። ይህን አርኖልድ የሚባል ዝይ ወደ ሐኪም ቤት ያመጣው ጉዳይ ውስጥ እግሩ ክፉኛ መጎዳቱ ነበር። የእንስሳት ሐኪሙ ይናገራል። አርኖልድ እግሩ ላይ በመጎዳቱ ነበር ወደ ሕክምና ማዕከላችን ያመጣ ነው። እኛ አርኖልድን ማደንዘዣ ወቅተን ሕክምና እየሰጠነው እያለ ክሊኒኩ በተደጋጋሚ ተንኳኳ። እንደዚህ አይነት ነገር ያጋጥምን ለመጀመሪያ ጊዜ ነበር። ደንግጠን ወደ በሩ ደጋግመን ብንሄድም ሰው የለም አለ። በእርግጥ በኋላ እንደተረዱት ክሊኒኩን ሲያንኳኳ የነበረው ሰው አልነበረም። በሚያስገርም ሁኔታ ሌላ እንስት ዝይ ናት። ለእርሷም ኤሚሊያ የሚል ስም ሰጥቷታል። ከጭንቀቷ እንደተረዱት አጋሩ እንደሆነች ገምተዋል። ሐኪሞቹ ማንኳኳቷ ሲሰለቻቸው አታስቢ፣ በጥሩ እጅ ላይ ነው ያለው አሏት። አርኖልድ ቀዶ ጥገናው ተጠናቆለት ወለሉ ላይ ሲያስቀምጡት ኤሚሊያ በስስት መታ በመንቁሯ ዳብሳ በወፍኛ ደህንነቱን አረጋገጠች። በትኩስ ትንፋሿም አብሮነቷን አሳየችው። በእርግጥ ስለዚህዎች ስናነብ ለአጋሮቻቸው በጣም ታማኝ ፍጥረቶች እንደሆኑና ሁለቱም በሕይወት እስካሉ ድረስ ሌላ አጋር እንደማይቀርቡ በስፋት ተጽፎ እናገኛለን። ከሁለት አንዱ በሞት ከተለየ እንኳን በሕይወት ያለው ዝይ ሌላ አጋር የሚቀርበው ከዓመታት ሐዘንና ብቸኝነት በኋላ ነው። እንግዲህ ኤሚሊያም አጋሯን አፈላልጋ መምጣቷ ለዚህ ነው። አርኖልድ ሐኪም ቤት በቆየባቸው 4 ሳምንታት ውስጥ ሐኪሞቹ በየቀኑ ለ1 ሰዓት አየር እንዲቀበል ወደ ውጭ ያወጡት ነበር። በሁሉም ዕለታት ግን ልክ አርኖልድ ወደ ውጭ በወጣበት ቅጽበት ኤሚሊያ ከጫካው ውስጥ በደስታ ገንፋ ትመጣና አብረው ትሆን ነበር። በስተመጨረሻም ተሽሎት ሲለቀቅ ከጎኑ ነበረች። ወደ ጫካው ቤታቸው ወደሚወዱት ሕይወታቸው ሲሄዱም ደስታዋ ወደር አልነበረውም። እንግዲህ ፍቅር ደብዟል፣ ታማኝነት ተረስቷል በሚባልበት በዚህ ዘመን ፈጣሪ እኛን የሰው ልጆችን ለማስተማር እንደዚህ በአዕዋፋት ላይ ሳይቀር አድሮ ያስተምረናል። ተፈጥሮን ልብ ብለን እንድናስተውልም ያስገድደናል። ስለተከታተሉን እናመሰግናለን። እንደዚህ አይነት ቪዲዮዎችን ማቅረባችንን እንድንቀጥል ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ድጋፎትን አሳዩን። አስተያየት ካለዎትም በኮሜንት ሴክሽን ላይ አስቀምጡልን። ማረፊያ